ሰላም ሁላችሁም በያላችሁበት እንዴት ናችሁ? ዛሬ በሁለተኛው ቪዲዮአችን ተመልሰን መጥተናል። ዛሬ ሌላ ብዙ ንግግር አናበዛም፣ ቀጥታ ወደ ትምህርታችን ነው የምንገባው። ባለፈው ያቆምነው ቪዲዮ እንዴት አድርገን ወደ ካፕከት እንደምናስገባ እያየን ነበር። ዛሬ ደግሞ የምናየው ካፕከት ውስጥ ካስገባን በኋላ አንዳንድ ነገራቶችን በዛሬ የምንችለውን ነገራቶች እነሱን እናያለን። ከመጀመሪያ ላይ ስንገባ እንደምታዩት ከላይ እንደ ምሳሌ ልንጠቀመው ያስገባሁት የኔ የራሴ ባለፈው የሰራሁት ቪዲዮ አለ። ከታች የሚታዩ ስፕሊት፣ ቮሊዩም፣ አኒሜሽን ምናምን የሚሉ አሉ። እነሱን የምናያቸው ምንን ይይዛሉ የሚለውን ነገር ነው። ይህ መጀመሪያ ላይ የምታዩት ስፕሊት የሚለው ነው። እዚች ጋር የሚታየው ስፕሊት ነው። ስፕሊት ማለት መቁረጫው ነው። ቪዲዮውን የምንቆርጥበት ነው። የሚቆርጠው ከየቱ ጋር ነው ከተባለ እዚህ ጋር በቁመት የቆመው የምታዩት አንድ መስመር እሱ ባለበት ቦታ ነው የሚቆርጠው። ለምሳሌ ላሳያቸው። አሁን እንደዚሁ እንዳለ ይኸው ቆርጦታል፣ መስመሩ ባለበት ማለት ነው። ልክ መስመሩ ያለበት ያረፈበት ቦታ ቆርጦ ያወጣዋል። ለምሳሌ ይሄኛው ነው ለብቻው እንይዛለን። አሁንም ይሄ ለምሳሌ ቆርጠን የሆነ ቦታ ማምጣት ብንፈልግ እንዲህ ጠጋ እናደርገውና ድጋሚ አሁንም እንቆርጠዋለን። ከዛም የሚፈለገው ወይም ደግሞ መውጣት ያለበት ይሄኛው ነው። የዚህ ታች ድሌት የሚላለ እሱን እንደልተዋለን። ከዛም በኋላ ይስተካከላል። አለፍን ማለት ነው። ለምሳሌ አይ አይደለም ይሄኛው በቃ ተበላሽቶብኛል፣ ይሄ ተበላሽቷል፣ ልክ አይደለሁም አቆራርጤ ብላችሁ ደግሞ ብታስቡ ችግር የለውም። ከላይ እዚህ ጋር የሚታዩት ከያዝኩት ከቪዲዮ ከፍ ብሎ ያለው ቀስት ነገር አለች። እሷን ወደኋላ ስንነካት ይመልሰዋል። አሁንም ወደኋላ ሙሉ ወደኋላ የቆረጥናቸውን እንዳለ ሙሉ አስተካክሎ ይመልሳቸዋል እስከ መጨረሻው ድረስ ማለት ነው። ስለዚህ በዚህ መልኩ ነው ስፕሊት የምናድርገው የምንቆርጠው። ሌላም ወደዚህ ጠጋ ብለን ለምሳሌ እዚች ጋር ብንቆርጠው በዚህ እንዳለ ስፕሊት የሚለውን ራሱን መንካት ነው። ከዛም ቆርጦታል። በዚህ በኩል ያለውን ማጥፋት ከፈለግን እሱን እናጠፋለን ማለት ነው። ቀጣይ ደግሞ ያለው ቮሊዩም የሚለው ነው። ይሄኛውን በዚህ መልኩ እንደምናጠፋየ ነው። እሺ ቮሊዩም የሚለው ነው። ቮሊዩም የሚለው ልክ ቪዲዮውን ስትይዟቸው ነው ምልክቶቹ የሚመጡት። ቪዲዮዎቹን ስትይዟቸው ከታች ያሉት ነገራቶች ይመጣሉ። ልክ ቮይስ ወይም ደግሞ ድምጽ ከሆነ መያዛችሁት ይመጣል ከታች የራሱ የሆነ ቴክስት ከሆነ የያዛችሁት ከስር ይመጣላችኋል። እና እዚህ ጋር ያለው ቮሊዩም የሚለው ነው። ቮሊዩም የሚለው ድምጽ ማስተካከያ ነው። ከውስጥ ያለው ድምጽ አለ። ከዛ በኋላ ደግሞ እዚህ ጋር ያለው ድምጽ አለ። ድምጹ በጣም ከፍ ያለ ከሆነ መጀመሪያ ላይ ሪከርድ ስታደርጉ ከፍ ያለ ድምጽ ካለው እዚህ ውስጥ ገቡና ታስተካክሉታላችሁ። ከፍ ማድረግም ይቻላል፣ ዝቅ ማድረግም ይቻላል። እዚህ ጋር ያለው እሱ መቆጣጠሪያ ነው። የያዛችሁትን ነገር ብቻ ነው። ለምሳሌ የሆነ ፓርቱ ብቻ ድምጹ ከፍ እንዲል ብትፈልጉ ያንን ቦታ ቆርጣችሁ ከፍ ማድረግ ትችላላችሁ። ለምሳሌ መግቢያው ላይ ለምሳሌ እንደዚህ ብንይዘው እና ብንቆርጠው እቺ ብቻ ከፍ እንድትል ብንፈልግ እቺን ይዘን ቮሊዩም የሚለው ቦታ እንሄዳለን። ከዛም በኋላ በምንፈልገው ልክ ድምጹን ከፍ ዝቅ ማድረግ ይቻላል ማለት ነው። በዚህ መልኩ ድምጻችን እስከ 1000 ድረስ ማድረግ ይቻላል። ግን በጣም ደግሞ መጮህ ደግሞ የለበትም፣ ሰውም እንዳይረብሽ ረጋ ያለ ሰከን ያለ ድምጽ ነው የሚያስፈልገው። ቀጣይ ስትሄዱ የሚያሳያችሁ አኒሜሽን የሚለው ነው። አኒሜሽን የሚለው የቪዲዮአችን በጣም በቃ ነፍስ የሚዘራበት ቦታ ማለት ይቻላል። ቪዲዮአችን የምንሰራው ቪዲዮ አሪፍ የሆነ በቃ ቆንጆ እየሆነ የሚሄድበት ቦታ ቢኖር እዚህ አኒሜሽን ቦታ ላይ ነው። አኒሜሽን ቦታ ላይ እንደምታዩት ኢን የሚል አለ፣ አውት የሚል አለ፣ ኮምቦ የሚል አለ። ሶስቱም የተለያዩ ናቸው። ኢን የሚለው እዚህ ጋር የምታዩት ኢን የሚለው መግቢያ ላይ ልክ ሲገባ ጊዜ ነው። ለምሳሌ እንደዚሁ እንዳለ ቪዲዮውን ያያችሁ ላሳያችሁ። ይኸው በዚህ መልኩ ነው የሚሆነው። ልክ አገባቡ ደግሞ ምን ያክል ጊዜ ይቆይ፣ ይሄ ከታች ወደ ላይ ሲወርድ ለምሳሌ እንደዚህ ልክ ሲገባ ጊዜ ምን ያክል ይቆይ የሚለውን እዚህ ጋር ጠጋ ብላችሁ ተወስኑታላችሁ። ለምን ያክል ጊዜ ይቆይ፣ በጣም ይፍጠን ወይስ ቀስ ይበል የሚለው በዚህ መልኩ ታደርጉታላችሁ። ሌላኛው ኢን የሚለው የተለያዩ መግቢያዎች አሉ። ለምሳሌ እንደዚህ ይሄኛውን ብንነካው በዚህ መልኩ ይሆናል። ይሄው እንደዚህ ይሆናል ማለት ነው። ሌሎችም ልክ እንደዚሁ እያሉ ይሄዳሉ። ብዙ አሉ፣ በጣም ብዙ አይነት አሉ። ቤዚክ አለ፣ ላይት አለ፣ ግሊች የሚላለ፣ ማስክ የሚላለ፣ ሲሪዲ የሚላለ የተለያዩት ሁላቸውንም የተጠቀምን መሄድ እንችላለን። ለምሳሌ በቲቪ እዚህ ጋር ራሱ ቲቪ የሚለው እንደ ቲቪ ልክ ቲቪው ሲከፈት እንደሚመጣ ነገር ባደርገው በዚህ መልኩ በድሮ በአሮጌ ቲቪ አድርጎ ያመጣኛል ማለት ነው። ሌላኛው አውት የሚለው ነው። አውት ደግሞ ሲወጣ ቪዲዮ በምን መልኩ ይውጣ የሚለው ነገር የሚወስንልን ነው። ለምሳሌ እዚህ ጋር የምታዩ ስልክ በሱ መልኩ እንዲሆን ብናደርገው በዚህ መልኩ ይሆናል። ሌላ ደግሞ ከጎኑ ጋር ያለው ለምሳሌ ፊንገር ስዊፕ የሚለው እንደዚህ ሸርተት ሲደረግ እንደወጣ አይነት ነገር ብናደርገው ይህንን ብንነካው
በዚህ መልኩ ይሆናል ማለት ነው። ግልጽ የሆነላችሁ እንደሆነ ተስፋ አድርጋለሁ። ወደ ሶስተኛው ደግሞ ስንሄድ እዛው እንዳለው ኮምቦ የሚል አለ። ኮምቦ የሚለው ሶስተኛ ላይ ስንቆይ መሀል ላይ ስንቆይ እዛው ኮምቦ የሚለው ቪዲዮ በመሀል ላይ ያለ በምን አይነት መልኩ ሊሆን እንደሚችል የሚያሳይ የሆነ ነገር ነው። ምን ያክል ቦታ ይቆየቱ ጋር ላይ ይሆን የሚለውን በዛው ግልጽ ያደርግላቸዋል። ለምሳሌ ብዙ አይነት አማራጮች አሉ። ቤዚክ አለ፣ ስሪዲ አለ፣ ካሞሽን አለ፣ ትሬዲንግ አለ፣ የተለያዩ አይነቶች አሉ። ከነሱ ውስጥ ለምሳሌ አንደኛውን ብንመርጥ እዚህ ጋር ሁሌ በቃ እንደዚህ ዙም እያደረገ ነው የሚቆየው። ሙሉ ቪዲዮን ነው የያዘው መግቢያው ላይ ከመግቢያው ውጭ ማለት ነው። ከዛ ምን ያክል ቦታ ይቆይ የሚለውን ከስር ባለው የስልካችሁ ጋር ከስር ባለው ቆርጠን እሱ ቦታ እቺ ቦታ ብቻ ነው ዙም እያለ እንዲቆይ የምፈልገው ካላችሁ እሱን ቦታ ታደርጉለታላችሁ። ከዛም እሱ ብቻ ዙም ያደርገዋል ማለት ነው ራሱን ብቻ። ከዛ ቦታ ሌላ ቦታ አይሄድም። ይሄ መሀል ላይ ሲቆይ ነው። ለምሳሌ ሌላ ደግሞ ብናይ ልክ የሆነ ቦታ ቪዲዮአችሁ ሲደርስ በዚህ መልኩ እንዲሆን ብትፈልጉ ልክ እንደዚህ ሆኖ እዚች ጋር እንደዚህ ብናደርገው በዚህ መልኩ እያለ ቀስ ያለ ቪዲዮዎችን እየገጠመ ይሄዳል ማለት ነው። ሌላ የምንጠቀማቸው ብዙ አይነት ነገራቶች አሉ። ለምሳሌ ይህንን ብናደርግ በዚህ መልኩ ይገጥማል። ከታች የስልክ ስክሪን የሚመስለው እንደ ስልክ የሆነ ሰዓት ላይ ይህንን አስገብተን ሰው እንዳይሰለቸው ብንጠቀምበት ችግር የለውም፣ ወይም ደግሞ ቆንጆ ይሆናል ማለት ነው። ሌላኛው ቤዚክ የሚል አለ እዚህ ጋር። ይህም ያው ነው የእሱ ተመሳሳይ ነው። ልክ እንደዚህ ተደርጎ በቃ ሰርች ሲደረግ ምናምን እንደመጣ አይነት ነገር ለማስመሰል ይህንን እንነካለን ማለት ነው። ያው እንደዚህ ለምሳሌ ሲጽፈው ልክ እኔ መጣው ማለት ነው። ከዛም ክሊክ አደረገው፣ ከዛም ዙም ሆነ ሙሉ ለሙሉ ማለት ነው። ያ ስሪዲ የሚሉ አሉ በዚህ ጋር በጎን በኩል በስሪዲ ዲዛይኑ ስሪዲ ሆኑ ማለት ነው። ያው ለምሳሌ ይህንን ብናይ በዚህ መልኩ ይሆናል። ሌላ ለምሳሌ ካሞሽን የሚል አለ። የተለያዩ ናቸው ሁላቸውም፣ ግን ተመሳሳይ ናቸው ስራቸው። ቪዲዮ መሀል ላይ ሲቆይ በምን አይነት መልኩ ይሁን የሚለውን ትወስናላችሁ ማለት ነው። አንድ ለምሳሌ እንደዚህ ሲንቀሳቀስ ለምሳሌ ብናየው በዚህ መልኩ ነው የሚቆየው ማለት ነው። ከዛ ለምን ያክል ደቂቃ ይቆይ የሚለውን እንደዚህ ነው ስንለታለን። ከዛ በዛ መልኩ በቃ እንደዚህ እየተንቀሳቀሰ ይሆናል ወይም ይንቀሳቀሳል ማለት ነው። በዚህ መልኩ ኢን አውት እና አውት ኮምቦ የሚሉት ይህን ይመስላል። ለዛሬ እዚህ ጋር እናብቃና ቀጣይ በሌላ ቪዲዮ እንመለሳለን። እስከዛ ድረስ ያልገባችሁ ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። ቴሌግራም አካውንትም አለን። እሱ ላይ ገብታችሁ ቻናላችን ላይ ወይም ግሩፑ ላይ ሀሳባችሁን መስጠት፣ ጥያቄያችሁን ማቅረብ ትችላላችሁ። ወደፊቱ ደግሞ ከዚህም የተሻለ ቆንጆ የሆኑ ቪዲዮዎችን እንሰራለን። እስከ ቀጣይ ሳምንት ድረስ ባይ